አንተ ሚስቴንማ እንደዚህ እንዳትጥላት እንዴ። እና ልትክድ ነው እንዴ? የዛኔ መታችን ምት ነው እንዴ? አንተ ስንት ቀን የታሸሁት እንደዛ እብድም ጅልም ነበር እኮ ያድርገች ይጽናት። እሺ ከዛስ? ይኸውልሽ እንደውም ለወሬ ሟች ነኝ ካላልሽ አልነግርሽም። የናሆም እናት ለምሩ በርበሬና ሽሮ አስፈጭታ ይዛላት ትመጣለች። ምሩም ማሚዬ እንደዚህ እኮ ማድረግ አይጠበቅብሽም፣ ከዚህ በኋላ በርበሬውንም ሽሮውንም እኔ ማዘጋጀት እችላለሁ፣ እስካሁን የተንከባከብሽው ይበቃል ስትላት፣ የናሆሜ እናትም አይ ገና እኮ ካንቺ ከቤት ሲወጣ ናሆሜ ለሱ ያዘጋጀውት ነበረ፣ ለሱ ያዘጋጀውትንማ አንቺ መጣሽ ብዬ አላስቀረውም ብዬ ነው ይዤ የመጣሁት ብላ ሽሮና በርበሬውን ትሰጣታለች። ምሩም ታመሰግናታለች። ከዛም ግን የማይቀርላትን የሁል ጊዜ ጥያቄያቸውን ያቀርቡላታል። የናሆም እናት ለምንድን ነው ቶሎ ማትጋቡት አንድ ነገር ሳይፈጠር ይሏታል። ምሩ ምን ይፈጠራል ስላ ስትጠይቃቸው እርግዝና ቢፈጠርስ ከእርግዝና ጋር ሰርግ ከሚሆን እርግዝናው ሳይፈጠር ቶሎ ብላችሁ ተጋብታችሁ ብትኖሩ ይሻላል። አያሌውንም የናሆምን አባት እንድትተዋወቁ እፈልጋለሁ። ትንሽ ተቀያይመዋል እነሱ ሁለቱ ይስማሙና ከዛ በኋላ ተተዋውቀሽው ሰርጉን ብንደግስ ብላው ያማክሯታል። ምሩም እኔ እኮ ገና ነን ብዬ ነው ልጅ ለመውለድ ብላ ታስተባበላለች። ያው ህመም እንዳለባትም ስለማያውቁ ማለት ነው። ከዛም አይ አንቺ ደግሞ ከሱ የዋሸነሽ እንዴ? ለምንድን ነው እንደዚህ የምትሉት? የዘንድሮ ልጆች ወንዶቹ እሺ ሴቶቹ እድሜያቸው አያሳስባችሁም እንዴ? ብለው ሲቆጧት፣ ምሩም አይ የኑሮ ሁኔታ እኮ ብዬ ነው ስትል፣ አረ እኛ ምንም ሳይኖረን አይደል እንዴ ወልደን ያሳደግ ነው፣ እግዚአብሔር ያውቃል እንደዚህ አትበይ ይሏታል። ምሩም ባይዋጥላትም እሺ እሺ ብላ ነገሮችን ታለባብሳለች። ግን እስካሁን ድረስ ጭንቀት ላይ ነው ያለችው። ምክንያቱም ያለውን ነገር እንዳለ የናሆም እናት ስለማያውቁ አስጨንቋታል። ብዙም ደስተኛ አይደለችም። ምክንያቱም ግልጽ አድርጋ መናገር ስላልቻለች። ኪራ ጽናት ጋር ወደ ኪችን ይሄድና ምን እየሰራች እንደሆነ ይጠይቃታል። እሷም እስካሁን ምግብ እንዳልሰራችና አሁን ልትሰራ እንደሆነ ስትነግረው ችግር የለውም ቀስ ብሎ ይደርሳል ይላታል። ከዛም አንዳንድ እየተባባሉ እያወሩ ባለ ሰዓት ከዚህ በኋላ እኮ አንቺ ለእኔ ሚስቴ እንጂ የቤት ያጋዢ እኔ ደግሞ አለቃሽ አይደለሁም ብሎ ሙሉ መብት እንዳላት ይነግራታል። ጽናትም እግዚአብሔርን ታመሰግናለች። ለዚህ ስለታደልኩኝ፣ ለዚህ ስለደረስኩ ፈጣሪን አመሰግናለሁ ትላለች። ኪራም በቃ እንስራ ብሎ አንድ ላይ ምግባቸውን መስራት ይጀምራሉ። አሁን ላይ በጣም ጥሩ ፍቅር ላይ ነው ያሉት። በቃ ማለት ኪራ ታስታውሱታላችሁ ብዬ አስባለሁ። በፊት በጣም ይናገራት ነበረ። በእያንዳንዱ ነገር ሲናደድ ምን ሲልም ሰራተኛ መሆኗን ነበረ በየዕለቱ የሚያስታውሳት። አሁን ግን ሚስት እንደሆነች እንዲሰማት እያደረገ ነው በተቻለው አቅም። በዚህ በኩል ደግሞ ሰኒ በጣም ተጨንቃለች። እህቷን እያወራቻት ነበረ። ለምን አትመጪም? መቼ ነው የምትመጪው? የሚለው ጥያቄዋ ሁሌም ለእህቷ እንዳለ ነው። በዛ ሰዓት ደብሯት እንዳለ ምሩ ትገባለች። ከዛ እንዴ በሩን ክፍት አድርገሽ ስትላት አይ ቅድም ድግስ ሊጠሩኝ የመጡ ሰዎች ነበሩና በዛው ክፍት አረኩት ረሳሁት ስትላት በቃ የዞርሽ ድግስ ትበያለሽ አይደለ ብላ ታስቃታለች። ከዛም ቤቱ ተመሰቃቅሎ ነበረ። በቃ ቤቱን እናስተካክለውና ጽናትም እየጠበቀች ነው፣ ጽናት ጋር እንሄድ ይባባላሉ። ወይ በቃ እሺ ብላ እሷም ተስማምታ ትነሳለች። ናሆምና ኪራ ሻይ ቡና ሊሉ ወጥተዋል። ከዛም ጀማው ጠፋችሁ እያለን ነው እየተባባሉ ነበረ። ኪራ ግን እውነታውን እየተናገረ ነው። በፊት እደጅ ነበር መደበቂያው፣ ሲናደድም መጠጥ ነው ተሰብስበው ምናምን ያንን ነበረ። አሁን ግን ናሆሚ ቤቴ እንዴት እንደሚናፍቀኝ በቃ ሩጬ ወደ ቤት ነው የምገባው። ስለዛ ነው በቃ ደስተኛ ነው ማለት ነው። አንድ ወንድ ልጅ ሮጦ ከስራው ሲመለስ እቤቱ ውስጥ የሚሸሸግ ከሆነ በቤቱ በፍቅሩ ደስተኛ ሲሆን ነው። እና በቃ ለሱ ደስ ብሎታል። ናሆምም ግን ማስታወስ ይፈልጋል። እንደዛ እንደ በፊቱ አንድ ነገር እንዳትበድል ምናምን ነገር ሲሉ አረ በስመ አብ ድጋሚማ ወደዛ አልመለስም ይለዋል። ከዛ አደራ በቃ ፍቅርን ጠብቅ ብሎ የጓደኝነት ምክሩን ይመክረዋል። ኪራም ግራ ገብቶታል። ከመጀመሪያው ነው አንተ የፍቅር እንደዚህ አስተማሪ የሆንከው መካሪ የሆንከው ብሎ እሱም ይቀልድበታል።
ሁለቱም አሁን ጥሩ ሁኔታ ላይ ነው ያሉት። ሰኒና ምሩ ጽናት ጋር ይደርሳሉ። ከዛም ሰኒ ለምን እንደጠፋች ሲጠይቋት ምሩም ያየችውን ነገር እንዳለ ለጽናት ተነግራታለች። ቤቱ ተዝረክርኮ ብታይ በሩም ክፍት ነበረ ብላ ስትነግራት በቃ አስጨነቋት ያለውን ነገር እንድትነግራቸው። ከዛ እሷም ሁሉንም ነገር ስለ ልጅነቷ ስለ አስተዳደጓ ሁሉ ነገረቻቸው። አባቷ ሲሞት የ3 ዓመት ልጅ እንደነበረች እናቷም ስትሞት ልጅ ሆነው እንደሆነ እና እህቷም በ15 ዓመቷ ስለሆነ እናቷ የሞተችባት በቃ ኃላፊነት ስለነበረባት ለሷ ብላ ትምህርቷን ጥላ እንዳሳደገቻት ከዛም በዛው መሃል የቀን ስራ የጉልበት ስራ በጽዳት ምናምን በምሰራ ሰዓት ሰለሞን የሚባለውን ሰው የእህቷን ባል ማለት ነው እንዳገኘችና እንዳገባችው ለችግሯም ደርሶላት ሁሉን ነገር ስላወቀ አገባት። ከዛም የባሏ ቤተሰቦች ጋር የእህቷ የባል ቤተሰቦች ጋር ሄዳ እንደነበርና ምግብ ሁሉ ስትቸገር እንደኖረች ትነግራቸዋለች። አያችሁ አንዳንዴ ከሚስቅ ሰው ጀርባ ብዙ ህመሞች አሉ። አንዳንዱ ህመሙን በሳቅ ለመሸፈን ይሞክራልና በጣም ገርሟቸው እያዳመጧት ነው ያሉት። በጣም አሳዘናቸዋለች። ጽናትም ያንን ነበር የምትለው። ስትስቂ እኮ ምንም ነገር የተሸከምሽ አይመስልም፣ በሳቅ ሸፈነች ነው ሁሉንም ነገር እያለቻት ነው። ከዛም ግን መጎዳቷን መክሳቷን አይታ እህቷ ድጋሜ ወደ እሷ እንደወሰደቻት ከዛም ባሏ አንድ ቀን ባልታወቀ ምክንያት እራሱን በገመድ ሰቅሎ እንደሞተ ከዛ በኋላ ግን የባሏ ቤተሰቦች በጣም በቃ እሷ ናት ገዳይ ብለው እንዳሰቡ እና ከዛ በኋላ ደግሞ በቃ እንዴት እንደዚህ ይላሉ ምናምን ብላ በጣም እየተናደደች ሆት እየሆነች በመጣች ሰዓት ምሩም የተናደደ ሰው ሀዘን ላይ ያለ ሰው እኮ ብዙ ነገር ይናገራል ስትል ኧረ እባክሽ ሀዘን ላይ ስለሆኑ ነው። ከዛ በኋላ ልጃቸው በሞተ ገና ወር ሳይሞላው ተነስተው ብሩ ይገባኛል ፍራንኩ የኛ ነው ብለው የከሰሷት። ከዛም እህቴ ልብስ ቅያሪ እንኳን ያልያዘችም ጥላቸው ስትወጣ ብላ በጣም በቃ እንደተሰበረችና እህቷም ከዛ በኋላ ሌላ ሰው እንደሆነችባት ጸባይዋ ሁሉ እንደተቀየረ ሰው ማመን እንደተወች በቃ ሁሉ ነገር እንደከበዳት ትነግራቸዋለች። በጣም ያዝናሉ። ከዛ በኋላም በቃ ሰንዬ እንደዚህ አትሁኝ ምናምን ብለው ያበረታቷታል። ግን በጣም በቃ ተከፍተውላታል ለሷ ማለት ነው። ይሄንን ሁሉ ሀዘን ተሸክማ ነበር የተቀመጠችው። ያው ሀዘን አንዳንዴ ሀሳባችሁን ውስጣችሁ ያለን ነገር ለሰው ማካፈል ጥሩ ነው እና ስታካፈላቸው ትንሽ ቀለል ያላት ይመስላል። ናሆም በጣም እንደተጨነቀ ለኪራ ይነግረዋል። ምክንያቱም ማዘር እስካሁን ድረስ በቃ ውለዱ ተጋቡ ነው የምትለው፣ ግን የልብ ምህም እንዳለባት የምሩን እስካሁን ድረስ አልነገርኳትም ይለዋል። ከዛ አይዞክ ትነግራታለክ በቃ እያለው ነው እያበረታታው ነው። ያ እውነቱን መናገር መቻል አለበት። ምክንያቱም ምሩን በጣም እየተጨነቀች ነው ያለችው፣ ራሱንም ደግሞ እያስጨነቀው ነው ያለው ናሆምን ራሱ ማለት ነው አለመናገሩ። አንዳንዴ የሆነ ሪሌሽንሽፕ ላይ ስትሆኑ እያንዳንዱን ያለውን ነገር በግልጽ ማውራት እረፍትን ነው የሚሰጠው ማለት ነው። ከዛ በኋላ የሚመጣውን ነገር ትቋቋሙታላችሁ። ግን ካሁን ታወቀ ካሁን ሳልነግራቸው እየተባባሉን በመሸሸግን ያለ ነገር ሲሆን ሁሌም ጭንቀት ነው፣ ሰላም ነው የሚያሳጣውና እሱ ነገር ነው የተፈጠረባቸው። አሁን ናሆም ጋም ደስተኛ ነው፣ ግን የሆነ በቃ ከሽፍ የሚያደርግበት ነገር አለ አለመናገሩ ለእናቱ ሁሉንም ነገር። አንደኛ የምትረዳው ወጣት ናት፣ የምትረዳው እናቱ ናት፣ መናገር ነበረበት። ምሩንም የሚረብሻት ነገር ነው። ናሆምና ኪራ በስተመጨረሻም ወደ ቤታቸው ቢገቡ ምግብ አልተሰጣቸውም። ናሆም በቃ በረሃብ ልሞት ነው እያለቃቀሰ ነው። ከዛም ምግብም ሊሰጧቸው አልቻሉም። እነሱም እያወሩ ነው። ጭራሽ ሰኒንም በንግግር አናደዳት። ከዛ ሰኒ ስትወጣ ተከትለዋት ምሩና ጽናት ይወጣሉ። ከዛ በቃ መሞቴ ነው እያለ በራብ መሞቴ ነው እያለ እያሳቀው ነበረ ኪራን። ከዛ ሰኒም በናሆም ንግግር የተናደደች መስሏቸው ሲወጡ እሷ ምንም አልመሰላትም። ከዛ አረን ያውን ረቦኛል ስትል በቃ ነው የኛ እኮ የተናደድሽ መስሎን ነበረ ናሆም በተናገረች ንግግር ብለው ይዘዋት ይገባሉ ወደ ውስጥ። ሰኒም ናሆም ይቅርብሽ አትሂጂ አንቺ ኪችን እንደማትሰራ ያውቃልና እያላት ነበረ። ኧረ እባክህ ከምሩ የበለጠ ሰራለሁ ብለው ነበረ ወደ ኪችን ሄደችው። እንዳለውም ናሆም ግን እሷ ቁጭ ብላ ጭራሽ በወሬ ይዛቸዋለች። ናሆም እርቦታል እዛ ማለት ነው። ከዛም ጽናትም እያየቻት አይኗን በጣም በሀሳብ በቃ ሄዳለች።
በጣም እያሳዘነቻት ነው። አሁን እንዲህ ስትስቅ ስትጫወት ምንም ነገር የሌለባት ይመስላል። ፈጣሪ ሆይ አደራከን የእህቷንም ልብ አስተካክልላትና መልስላት፣ እሷንም ነገሮች እንዲስተካከሉላት እርዳት እያለች ፈጣሪዋን እየለመነችላት በሀሳብ ጭልጥ ብላ ሄዳለች። ከዛም ሰኒ እንዴ ምኖች ጽናት ሲሏት በቃ ምንም አልሆንኩም ስትል እንዴ ምን ሆነሽ ነው? እንደ ስራ ፈላጊ ልክ ፖል ላይ እኮ ማስታወቂያ ተለጥፎ እንደምታየው ነው እያየሽኝ ያለሽው ብላ ትቀልዳለች። ከዛ ናሆም ወደ ኪችን ሲገባ ወሬ ላይ ናቸው። አላልኩም አንቺ እኮ አሰሪም አታሰሪያቸውም በይኔ ውጭ ምናምን ይላታል። ከዛ እየቀለደባት እሷም አረ ቢያንስ እቃ ቀብላቸዋለሁ ብላ ማትሰራ እንኳን ማለት ነው እዛው ጉድ ማለት ይጀምራሉ። ጎረቤታቸው ሀና ወደ ውጭ ልትሄድ ስለሆነ ባሏን ተከትላ የሽኝት ፕሮግራም እያደረጉላት ነው ያሉት። ሰኒም ቁጭ ብላ ቡና እያፈላች ነው። ሌሎቹን ቁጭ ብለው እሷን ቡና እየጠጡ ግን ናሆምዬ በቃ ከእናተላው ቆንጆ ነው ቡናሽ እያለ እየፎገራት ምናምን ነበረ። በቃ እያሳቃቸው ነው፣ የሳቃቸው ምንጭ ነው። ስለ ጽናት ስለ በፊት ጸባይዋ እየነገራቸው ኃይለኛ እንደነበረች በቃ እንደመታችሁ ሁሉ እያንዳንዱ ነገር ሰኒም በቃ ለወሬ ሟች ናት ንገረኝ በእናትህ እያለች ከስር ሁሉንም ነገር እየነገራቸው እየተጫወቱ እየተሳሳቁ ሀኒቾንም በቃ ያው የሽኝ ፕሮግራሟን አድርገውላት አስቀዋት ቡና አፍልተው ምናምን ነገር በሰላም ይሸኟታል። በስተመጨረሻ ቡናቸውን አፍልተው ከጨረሱ በኋላ በቃ እንሄድ ይሏታል። ጽናትን ምሩም ሰኒም እኛ እንሄዳለን ሲሏት በእናታችሁ አትሄዱ ዛሬም ብቻ ደሩ ስትል ምሩ እንደ 2 ቀን ከሆነን ከቤት ከወጣን ስትል በቃ 3 ቀን ይሆናችሁና 1 ቀን ጨምራችሁ ትሄዳላችሁ ብላ ትለምናቸዋለች። መጨረሻ ላይ ፊልም እንዳለ ስትነግራቸው አይ በቃሽ ፊልም ካለማ ብለዋት ተስማምተው ይቀራሉ። በስተመጨረሻም ጥንድ ሆነው ጋቢያቸውን አንድ ጋቢ ለ2 ምሩና ናሆሜ አንድ ፉጣ ኪራና ጽናት ለብሰው ብቻዋን እሷ ጥግ ላይ ቁጭ ብላ በቃ ደስ የሚል ፊልም ሊያዩ ሲሉ የፍቅር ፊልም ነው እንዴ ብላ ታጠፋዋለች ሰኒ። ከዛ እንዴ ምን ነው ለምን አጠፋሽ ነው ስትል ጭራሽ የፍቅር ፊልም ነው እንዴ የምናየው? እኔ ብቻዬን እዚህ ተቀምጬ እንዴት ነው የፍቅር ፊልም የምናየው? እናንተ ፍቅር እየተጫወታችሁ አይሆንም። በሉ አሁን እናንተ ተነሱ ግቡ ትላለች። ከዛ እና አንቺ ሲሏት እኔማ ፊልሙን ከፍቻ ያለው ስትል አረ እባክሽ ብለዋት ከዛ ኪራ ይቀበላትና ቀስ ብሎ ከጇ ላይ ምንጥቅ አድርጎ ይቀበላትና ፊልሙን ይከፍታል። አትክፈት ስትል እንዴ ከፈትኩት በቃ ምናምን እያለ ፊልሙን ይከፍታሉ ማለት ነው። ጥሩ ጊዜ እያሳለፉ ነው። ሰኒኪም ደግሞ እንደነሱ እንደዚህ አንዱን ሸበላ ጠብሳ ተሰብስበው የፍቅር ጊዜ እንደሚያሳልፉ ተስፋ እናደርጋለን። እንግዲህ ዛሬ ይሄንን ይመስላል። ሰኒ ላይ ነበረ ይሄ ክፍል ትኩረቱ። የምታሳዝን ልጅ ናት፣ ብዙ ነገር ያሳለፈች ልጅ ናት። ግን እነ ጽናትን የመሰለ ደግሞ ጓደኛ ሰጥቷታል። አንዳንዴ ከጎናችሁ እንደዚህ አይነት ምርጥ ሰው ሲኖር ሀዘናችሁንም ችግራችሁንም ትረሱታላችሁ። ቢያንስ በቃ ያግዛችኋል፣ ሀሳባችሁን በመካፈል ምናምን ተጋገዛላችሁና ጥሩ ሰው ነው ያጋጠማት። እሷም በጣም ጥሩ ልጅ ናት፣ ለጽናት የደረሰችላት ናት። ገብቷችኋል? የዛኔ በወጣች ሰዓት ማረፊያዋ ሆና አሁን ላይ ደግሞ እነሱ ብድራቸውን እየመለሱ ነው። ጥሩ ጓደኛ ሆነዋት ማለት ነው። ደስ የሚል ጊዜ ነው ያሳለፉት። እንግዲህ ይሄ ክፍል እዚህ ጋር ያበቃል። በሚቀጥለው ክፍል እስክንገናኝ ድረስ ሰላም ሁኑልኝ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።